ወደዚያ ወደ ጊዮርጊስ ወጣ በሉ። ተደርድረው የምታገኟቸው ምግብ ፍለጋ ራሳቸውን ለመቸርቸር የቆሙ ምስኪኖች ስንት ናቸው? ግን የሁሉ ማይበር አለ ስንቶች ናቸው ናላቸው የዞረው? ስንት ለምንድነው ብላችሁ ጠይቋቸው። ብርድ ስለበረደን ነው ይሏቸዋል። ለምንድነው ማስቲሽ የምትስቡት በሏቸው ስለጠየቅኳቸው። እኔ ሲርበን ያስረሳናል ይሏቸዋል። እኛ በማጥገብ ባናስረሳቸው እነሱ በተለያዩ ነገሮች ለጥቂት ጊዜ ይረሱና ለመጨረሻ ጊዜ ያሸልባሉ። እዩዋቸው ሂዱ። የታለች ወንጌል? የታለች ክርስትና? ወንጌል ምንድነው? ጉባኤ ተሰብስቦ መስማት ነው። አንዳንዴ ያሳፍራል። የጉባኤቶቻችን ድምቀት የሚሆኑ ዲኮሬሽኖቻችን እንኳን ይዋቸው የብዙ 100 ሺህ ብሮች እግዚአብሔርን ሲያያዝን ልከኛና የተመጠነ ህይወት አለን። እሰይ በለሰለሰና በአማረ ፍራሽ ላይ ተኛ፣ ግን ቢያንስ አንድ ብርድ ልብስ ጣል የሚያደርግለት አለ። ክረምት አዲስ አበባ ውስጥ የሚሞቱ ብዙ አረጋውያንና ህፃናት እንዳሉ ታውቃላችሁ። ስታቲስቲክስ አንብቤ ነው የምነግራችሁ፣ ዝም ብዬ አይደለም። ለምን? ዝናብ ይወርድባቸዋል። ድሆችን የምናስጠልልበት ቤት የለንም። አንድ ሰው ነው እየታገለ ያለው ታውቃላችሁ። ውርጩ፣ ጎርፉ፣ ዶፉ ይወርድባቸዋል። ከዛስ ያሸልባሉ። እንደውም እኛ እኮ አንዳንዴ ግፈኞች እንሆናለን። በጣም ደስ የሚለን መተኛት ዝናብ ሲመጣ ነው። ያኔ ነው ለሽ ብለን የምንተኛው። ዝናብና ዶፍ ሲመጣ ያኛውን ምስኪን ግን ማሰብ የለም። አንተ የክርስቶስን ገንዘቦች ሁሉ ሙልጭ አድርገህ ጨርሰህ ወስደሃል ነው የሚለው ሊቁ። ወገኖቼ እዚህ አስታውሳለሁ ከጥቂት ዓመታት በፊት የአስኮ መስመር ሲሰራ የሆኑ ህፃናት አገኘውና ይፈነድቃሉ። ክረምት ነው። ምን ሆናችሁ ነው የምትፈነድቁት አልኳቸው። ወደዛ አካባቢ ስራ ነበር። እንዴ ጋሼ ክረምት እኮ ነው እንዴት አንፈነድቃሉ? ምን ነው አልኳቸው። ይኸውልህ መንገዱ ሲሰራ ትልልቅ ቱቦ መንገድ ላይ ይነጠፋል አሉኝ። እሺ አልኳቸው። ይኸውልህ ዶፉ ቢወርድ ጎርፉ ቢመጣ እኛ ይሄንን ትልልቅ ቱቦ G+1 እንገነባበታለን አሉ። ማለት አልኳቸው ውስጥ ገብተን እናድራለን። ከዛስ ክረምቱን እንወጣለን አላ። አየ ክርስቲያኖች ክረምት ብርድ ልብስ የምታለብሱ ክርስቲያኖች አላችሁ። ክረምት የሚያፈስ ቤታቸውን የምትጠግኑላቸው ጎረቤቶች አሏችሁ። የምር እስኪ ክርስትና ቤት ውስጥ፣ ክርስትና ጎረቤት ጋር፣ ክርስትና መንገድ ላይ፣ ክርስትና አካባቢ ላይ አለ።